አሁን የተፈራ ሁሉ እየደረሰ ይመስላል። ከ18.4 ቢሊዮን ዶላር በላይ ዓመታዊ በጀት በመመደብ ወታደራዊ ኃይሏን ያጠናከረችው የቀድሞዋ ፋርስ የአሁኗ ኢራን ለልዕለ ኃያሉ አሜሪካ አልያዝ አልጨበጥ ብላለች። በሁለተኛው የስልጣን ዘመናቸው በጥር ወር ነጭ ቤተ መንግስት የገቡት ፕሬዝዳንት ዶናልድ ትራምፕ ከዚች ሀገር ጋር ቀደም ሲል እንደ አውሮፓ አቆጣጠር በ2015 የገቡትን የኒውክሌር ስምምነት በአዲስ ለመተካት ላይታች ቢደክሙ ሊሳካላቸው አልቻለም። በሚያዝያ ወር ብቻ 5 ዙር ድርድር አድርገው ፍሬ አልባ የሆኑት ሰው በዚህ ሳምንት መጨረሻ ዛሬ አሊያም እሁድ እንደሚካሄድ የሚጠበቀው 6ኛው ዙር ድርድርም ቢሆን ተስፋ የሚሰጥ እንዳልሆነ ከወዲሁ የገባቸው ይመስላል። ትራምፕ ሀገራቸው ቴህራን የኒውክሌር ጦር መሳሪያ ባለቤት እንድትሆን እንደማትፈቅድ ገልጸው ያለ ጦርነት ብንስማማ ይሻላል ሲሉ ከፍቅር ወይስ ከበትር አንዱን ምረጪ